የምታውቁት ሰው ባለበት ቦታ ላይ በጣም ተናጋሪ ናችሁ። ነገር ግን አንድ የማታውቁት እንግዳ ሰው ካለ እንደናንተ ያለ ዝምተኛ አይገኝም። እንዲህ አይነት ባህሪ ላላችሁ ዛሬ ስለ እናንተ ነው የምንነጋገረው። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሰላም እንደምን አላችሁ? ናታን ይባላለሁ። ይህ ጠቃሚ ሀሳቦችን የማጋራበት ቻናሌ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ የምንነጋገረው የሚመቻቸው ሰዎች ባለበት ኤክስትሮቨርት የሚሆኑ ሰዎች ኦር ደግሞ አንድ የማያውቁት ወይም እንግዳ ሰው ባለበት ቦታ ላይ ኦቨር ኢንትሮቨርት በቃ እንደነሱ ያለ ኢንትሮቨርት አይገኝም። ታዲያ ራሳችሁን ጠይቃችሁ ሊሆን ይችላል፣ እኔ ኢንትሮቨርት ነኝ ወይስ ኤክስትሮቨርት ነኝ? ባለፈው ጓደኞች በተሰበሰቡበት ቦታ ላይ በጣም ስናገር የነበረው እኔ ነኝ። ዛሬ ደግሞ እንግዳ ወይ የሆነ የማላውቀው ሰው ሲገኝ ምንም መናገር አልቻልኩም። ታዲያ እኔ ምንድን ነኝ? ኢንትሮቨርት ነኝ ወይስ ኤክስትሮቨርት? አይዟችሁ፣ ችግር የለውም፣ ለሁሉም ምላሽ አለ። ኢንትሮቨርት የሚባለው ባህሪ ብዙ ጊዜ መናገርን የማያዘወትሩ ኦር ብዙ በመናገር ሰላም የማይሰማቸው፣ ደስታ የማይሰማቸው፣ ለብቻቸው ሆነው ብዙ ነገሮችን ማሳለፍ የሚፈልጉ አብዛኛው አክሽኖቻቸውን ሲያደርጉ ኦር አክቲቪቲያቸውን በሚያደርጉበት ጊዜ ለብቻቸው መሆን የሚያስደስታቸው አይነት ሰዎች ኦር አቴንሽንን ሲክ ማድረግ የማይፈልጉ ሰዎች እነሱ ኢንትሮቨርት እያልን እንጠራቸዋለን። ለምሳሌ አሁን በግሩፕ ኢቨንት ላይ ኦር በተለያዩ አክሽኖች በግሩፕ የሚደረጉ አክቲቪቲዎች ከተደረጉ በኋላ እዛ ላይ ሰላም አይሰማቸውም። ለብቻቸው ገብተው ቤታቸውን ዘግተው ለብቻቸው ሰላም ኦር የሆነ ቦታ ሄደው ሰላም ማግኘት ይፈልጋል። ታዲያ እንዲህ አይነት ሰዎች ኢንትሮቨርት የሚባለው አይነት ባህሪ አላቸው። ኤክስትሮቨርት ደግሞ ብዙ ጊዜ መናገር የሚቀናቸው ኦር ደግሞ የተለያዩ በግሩፕ የሚደረጉ አክቲቪቲዎች የሚያስደስታቸው የተለያዩ ንግግሮችን ኦር ደግሞ የተለያዩ ከስፒኪንግ ጋር ተያይዞ የሚደረጉ አክቲቪቲዎችን ማድረግ ሰላም የሚሰጣቸው፣ እነሱ ደግሞ ከኢንትሮቨርቶች በተቃራኒው ለብቻቸው ሲሆኑ ነው ሰላም የማይሰማቸው። ለብቻቸው ሲሆኑ እንደውም ይጨንቃቸዋል። ኢንትሮቨርቶች በግሩፕ ሲሆኑ እንደ ግሩፕ ላይ ሲሆኑ እንደሚጨንቃቸው ሁሉ ኤክስትሮቨርቶች ደግሞ ለብቻቸው ሲሆኑ የሆነ ሰላም አይሰማቸውም። በግሩፕ ጋር ሲሆኑ ነው እንደውም ቻርጅ የሚደረጉት ሰላም የሚሰማቸው ማለት ነው። ታዲያ ኢንትሮቨርት እና ኤክስትሮቨርት ብለን ስለነሱ ልናወራ አይደለም ዛሬ። ግን ኢንትሮቨርትም ኤክስትሮቨርትም የሆኑ አይነት ሰዎች አሉ። የሚመቻቸው አይነት ሰው ሲገኝ በቃ ዳይሬክት ኤክስትሮቨርት በጣም ይናገራሉ፣ በጣም ያወራሉ። በጣም በቃ እንደነሱ ያለ ተግባቢ ሰው አይገኝም እዛ ቦታ ላይ። በተቃራኒው ደግሞ አንድ እንግዳ ሰው የማያውቁት አይነት ሰው በመካከላቸው ሲገኝ ማውራት ሞት ነው ለነሱ። ታዲያ እንዲህ አይነት ሰዎች ኢንትሮቨርትም ኤክስትሮቨርትም አይደሉም። ኢንትሮቨርትም ኤክስትሮቨርትም አይደሉም፣ አምቢቨርት ናቸው። አምቢቨርት የሚባላል። አምቢቨርት ማለት ምን ማለት ነው? ኤክስትሮቨርሽን ባህሪው ዲሳይድ የሚደረገው ዲፔንዲንግ ኦን ደ ሲቹዌሽን፣ በሲቹዌሽኖች በሁኔታዎች ይወሰናል። ማለት ቦታውና ሁኔታው ከተመቻቸለት ኤክስትሮቨርት ይሆናል። ቦታውና ሁኔታው ደግሞ ካልተመቻቸለት ኢንትሮቨርት ደግሞ በቃ ምንም መናገር የማይወድ አይነት ሰው ሆኖ ይታያል ማለት ነው። ታዲያ አምቢቨርት አድቫንቴጅ አለው አይደል? አምቢቨርት መሆን አምቢቨርቶች አድቫንቴጅ አላቸው። ምን ማለት ነው? ራሳችሁን አምቢቨርት መሆናችሁን ካወቃችሁ ማለት ነው። አምቢቨርት መሆናችሁን ካላወቃችሁማ ኢንትሮቨርት ነኝ ኤክስትሮቨርት ነኝ እያላችሁ ሁለቱንም ሳታውቁ በመሃል ቤት አድቫንቴጃችሁን ሳታገኙ ነው የምትቆዩት። ታዲያ አምቢቨርትነታችሁ ምንድነው አድቫንቴጁ የሚለውን ነገር እስኪ እንመልከት። አምቢቨርቶች አድቫንቴጃቸው ምንድነው? ቀላል ነው ለነሱ። መግባባትም ይችላሉ፣ ዝም ማለትም ይችላሉ፣ መናገርም ይችላሉ፣ ማዳመጥም ይችላሉ። ያ ማለት የሁለቱም ባህሪ ያላቸው ማለት ነው።
ኤክስትሮቨርቶች መናገር ብቻ ነው የሚፈልጉት፣ መናገር ብቻ ነው የሚመቻቸው። ብዙ ማዳመጥ ብዙ ሰላም አይሰጣቸውም ለነሱ፣ በቃ የሚወዱት ነገር አይደለም። ስለዚህ ማዳመጥ ላይ ደካማ ናቸው ኤክስትሮቨርቶች። ኢንትሮቨርቶችን ስንመለከት ደግሞ ማዳመጥ ብቻ ነው፣ በደንብ እንትን ማለት አይፈልጉም። ማለት በቃ ሞር ኤክስፕሬሽን ኦር ሞር የመናገር ብዙ እንትን ማለት አይፈልጉም። ከአይናፋርነት ጋር እንዳታያይዙት። ኢንትሮቨርትን ይለያያል። አይናፋርነትና ኢንትሮቨርትነት ይለያያል። ታዲያ ኢንትሮቨርቶች ብዙ የመናገር ስኪል የላቸውም። አምቢቨርቶች ያላቸው አድቫንቴጅ የሁለቱንም ባህሪ እንደየሲቹዌሽኑ መጠቀም ይችላሉ። ስለዚህ ፍሌክሲብል ስለሆኑ አምቢቨርቶች አድቫንቴጅ አላችሁ። እንኳን ደስ ያላችሁ። ይህንን ይመስላል ስለ አምቢቨርቶች ይዤላችሁ የመጣሁት አይዲያ። ታዲያ ቪዲዮ ከተመቻችሁ ላይክ ማድረግ እንዳረሱ። እንዲህ አይነት ሀሳቦች የሚመቻችሁ ከሆነ ቻናሉን ሰብስክራይብ አድርጉት። መልካም ጊዜ